ሰላም እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ድጋሚ በአዲስ መረጃዎች ተመልሼ መጣሁ ማለት ነው። እንግዲህ ዛሬ ትግራይና ህወሓትና ዶክተር አብይ ማለት ነው ስምምነት ላይ ሊደርሱ ስብሰባ አላቸው የሚል እንደዚህ አይነት ጉዳዮች ላይ የተያዙ መረጃዎች ይዤላችሁ መጥቻለሁ። ቪዲዮን ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ ሸታምና አስመሳይ መንግስት በአስቸኳይ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም። አማራ አንድነት እንጂ ሰብሳቢ እንጂ ፍቅር እንጂ ተንከባካቢ እንጂ ገዳይ አይደለም። ሞት አይገባውም፣ እገታ አይገባውም። ፍቅር እንጂ ሞት አይገዛውም። ፍቅር እንጂ ዱላ አይገዛውም። ፍቅር እንጂ ኃይል አይገዛውም። አማራ የግፍ ጽዋው ሞልቶ ፈሰሰ። አማራ በመሰረታት ሀገሩ እየተጨፈጨፈ ብልጽግና አይታሰብም። ድል ለአማራ ፋኖ፣ ድል ለአማራ ልዩ ኃይል፣ ድል ለአማራ ልዩ ኃይል። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ። መንግስት በራሱ ሊያፍር ይገባል። ቪዲዮ እንደተመለከታችሁ በጎንደር አካባቢ ነው ማለት ነው ህዝብ ሰላማዊ ሰልፍ የወጣው። እንግዲህ ከዚህ በፊት ባቀረብኩላችሁ ቪዲዮ 3 ወጣቶች ተገድለው ነበር ማለት ነው። በሚሊሻ የተገደሉት እናም በእነሱ ጉዳይ የተነሳ ነው ሁሉ ነገር ማለት ነው። እንግዲህ መንግስት ገዳይ ነው እያሉ ነው ያሉት ማለት ነው። እናንተ ምን ትላላችሁ? ወደ ቀጣይ ቪዲዮ ልሰልሱ። እንኳን ደስ አላችሁ ወዳጆቼ። በፌዴራል መንግስቱና በህወሓት መካከል ሰላም ሊወርድ እንደሆነ ተገልጿል። አመታትን የቆየው የፌዴራል መንግስቱና የህወሓት አለመስማማት ዘርፈ ብዙ ጉዳትን ለሀገራችን አምጥቷል። ወዳጆቼ ይህ ግጭት በመጨረሻም በሰላም ሊጠናቀቅ መሪዎቹ በኬንያ ናይሮቢ ቀጠሮ ይዘዋል። በኬንያ ናይሮቢም ተገኝተው ኦባሳንጆ ማለትም የቀድሞ የናይጄሪያው መሪና የአሁኑ የኬንያው መሪ ዊሊያም ሩቶ በሚመሩት የሁለትዮሽ የሰላም ስምምነት ይደረግ እንደሆነም ተሰምቷል። ወዳጆቼ ይሄ ነገር በሰላምና በድል እንዲጠናቀቅ ምኞታችን ነው። ሰላም ለሀገራችን። ያው ይሄ ለትግራይ ህዝቦች ነው ማለት በጣም የሚያስደስት ነገር ነው ማለት እንደተባለው ሰላማዊ ነገር ከወረደ በኬንያ ናይሮቢ ነው እንግዲህ ሁለቱ መሪዎች የተቀጣጠሩት ማለት ዶክተር አብይና ደብረጽዮን ማለት ነው። እንግዲህ ለትግራይ ህዝብ በጣም ደስ የሚል ነገር ነው ማለት በስምምነት ከተፈታ ማለት የትግራይ ልጆች አይሞቱም፣ የትግራይ ህዝብ አይሰቃይም፣ የትግራይ እናቶች አይጨቆኑም፣ አይለቅሱም ማለት ነው። ደስ የሚል ነገር ነው። ወደ ቀጣይ ቪዲዮ ሚሊሻዎች ህፃናትን ለውትድርና እያፈሱ የሚያሳይ ፎቶግራፍ ነው። ይሄ አሁን የምትመለከቱት ፎቶግራፍ ይሄ እንደምታዩቸው በቃ በየትም ቦታ በተለይ በዚህ በሸገር ሲቲ በኩሪ በምናምን በሱሉልታ ሰው አይንቀሳቀስም፣ ጸጥ ብለዋል። የጥንቃቄ መረጃ አዲስ አበባ ለምትኖሩ ወጣቶችና ጎልማሶች በሙሉ በተለይ ከ13 ዓመት ጀምሮ ልጅ ያላችሁ ወላጆች በሙሉ ልጆቻችሁን ጠብቁ። ገርጂ የደር የምትኖሩ ጎተራ፣ ፉሪ፣ ኬንተሪ፣ ሰበታ፣ አለም ገና በሁለት አካባቢዎች በወጣቶች ላይ የግዳጅ ምልመላ እየተካሄደ አፈሳ ተጀምሯል። ድርጊቱ በወሊድ ሚሊሻዎች አዲስ አበባ ያው ቪዲዮ እንዳስመልክቷችሁ ለማለት ገቡ ከዚህ ቀደም የሰራው ቪዲዮ ማለት ነው። እና አሁንም አፈሳው እየቀጠለ ነው ማለት ነው። እንግዲህ አዎ ይሄ ጦርነት እንግዲህ ፍትህ የሆነ ስምምነት ከተደረገ ይቀራል ተብሎ ይታሰባል ማለት ነው። እንግዲህ ሚኒሻም ምኑን በየትኛው አቅጣጫ በጣም አፈሳ ወጥቶ ነበር። እንደውም በኢንሰሙ በቲክቶክ ላይ እንዳለ የሚወራው ስለሱ ነገር ነበር። እንግዲህ አሁን ላይም ገና እንትኑ ጉዳይ ካልተረጋገጠ ድረስ አሁንም ተጠንቀቁ ለማለት እወዳለሁ። ወደ ቀጣይ ቪዲዮ ሴቶች እንደዚህ አይነት አሰቃቂ ወንጀል ሲፈጽሙ ስሰማ ለመጀመሪያ ጊዜ ነው። እነኚህ 3 ሴቶች የፈጸሙትን አሰቃቂ ወንጀል ልንገራችሁ። እነኚህ 3 ሴቶች እንግዲህ በሻሸመኔ ከተማ በመስተንግዶ ስራ ላይ ተሰማርተው ነው የሚሰሩት። ታዲያ እነኚህ ሴቶችም ውንብድና ወይም አንግ ለመስራት ያስባሉ። ታዲያ አንድ ቀን እነሱ የሚሰሩበት ግሮሰሪ አንድ ግለሰብ አልጋ ይዝና ይተኛል። ታዲያ እነሱም ግራ ቀኝ በማየት ማንም እንደሌለ ካረጋገጡ በኋላ ወደ ክፍሉ ገብተው አንደኛው በለበሰው ልብስ አፉንና አፍንጫውን ታፍነዋለች፣ አንደኛው ደግሞ አንገቱን ታንቋለች፣
አንደኛው ደግሞ እንዳይንቀሳቀስ እግሩን ትይዘውና አፍነው እንግዲህ በአሰቃቂ ሁኔታ ህይወቱ እንዳልፍ ያደርጋሉ። ሰውየውም ከሞተ በኋላ እንግዲህ ያለውን ነገር ከወሰዱ በኋላ የሱ ማንነትም እንዳይታወቅ በኪሱ የነበረውን የባንክ ቡክ ፎቶውን ቅድድ በማድረግ እንዲሁም ስሙን በመሰረዝና እንዲሁም ራሱን እንዳጠፋ በማስመሰል አንገቱ ላይና እግሩ ላይ የኤሌክትሪክ ሽቦ በማሰር እንግዲህ ከቦታው ይሰወራሉ። የሻሸመኔ ፖሊስም እንግዲህ ወንጀሉን አጣርቶ ወንጀለኞችን በቁጥጥር ስር ያውሏቸዋል። ፍርድ ቤትም ቀርበው እንግዲህ ጥፋተኛ ተብለው ሶስቱም በ20 ዓመት እስራት እንዲቀጡ ፍርድ ቤቱ ወስኖባቸዋል። ሴት ልጅ እንደዚህ ታደርጋለች ማለት በጣም ከባድ ነገር ነው። እንግዲህ አስተናጋጅ ነበሩ አጣቃ እዛ ባለው ሆቴል ባረፈ ሶሪ ነው ማለት ነው እንደዚህ ያን ነገር ያደረጉት። ስውት እንግዲህ የሆነ ተራ ነገር ስልክም ይሆናል ጥቂት ከ10 ሺህ የማይበልጥም ገንዘብ ሊሆን ይችላል እኮ የሰው ህይወት ማጥፋት እንደዚህ ቀላል ሆኗል ማለት ነው ኢትዮጵያ ላይ ያውም በሴት እጅ ማለት ነው። እና በጣም የሚያሳዝን ነገር ነው። እና እንደተባለው የ20 ዓመት ፍርድ የተፈረደባቸው ነው ይገባቸዋል እላለሁ። ወደ ቀጣይ በ12 ሰዓት ፖሊስ ባለበት ባይሱዚ እየተጫነ ነው። በእጋውዳት ብንልም ከቤታችን ወጥተን ያው አቀጡም ተብለን ቪዲዮ ማታነሽም ተብዬ ፖሊስ ስልኬን ቀምቶኛል። ፖሊሶቹን እምባቃቸው ፖሊስ ናቸው። ይሄው ባይሱዚ ንብረቴን ገብተው ንብረቴን እየጫኑብኝ ነው። ህግ ምን እንደሚሰራ አላውቅም። እኔ ህግ ይድረስልኝ። አቶ ዘሪሁን የሚባል ሰውዬ ህግ ቦታ አዲስ አበባ መልስ ስትባል መልስ አልሰጥም ብሎ ለእኔ እዚህ ቤቴን አሁን ንብረቴን እየዘረፈ ነው ከፖሊስ ጋር ከሚኒሻ ጋር ሆኖ ያው ሚኒሻዎቹ ፖሊሶቹ ዘሪሁን የሚባል ሰውዬ ያው እየቀረጽ ቪዥን ዘሪሁን የሚባል ሰውዬ በ12 ሰዓት እንዳሰምጭበት ንብረቴን እየወሰዱ እየዘረፉ ነው። ልብ አድርጉ። ቪዲዮ ቀርጹ ተብዬ በፖሊስ ስልክ ተቀምጫለሁ። ዘሪሁን የሚባል ሰውዬ ነው ለፖሊሶች ስልክ ተቀምጦኛል። ሚኒሻ ንብረቴን ዘርፈው 12 ሰዓት አልፏል። ይኸው እንግዲህ ጎረቤቶች ያሉ ስዘረፍ እቤቴን ዘርፈው ንብረት ጭነው ወስደዋል። ያው ለህግ አርብ ነው መልስ የምሰጠው አርብ ነው ብሏል። ንብረቴን ይኸው እንደምታዩት ተዘርፌያለሁ። በሚሊሻ በፖሊስ ተዘርፌያለሁ። ይኸው እንደምታዩት ነው። ከጀርባ ይኸው ንብረቴ ይኸው እንደተመለከታችሁት ከዚህ ቀደም እንደዚህ አይነት ቪዲዮ በዚህ ቪዲዮ ሰርቼላችኋለሁ ማለት ነው። እንግዲህ ተደረገበት ከዚህ በፊት ቆርቆሯ ምናምን ነበር ሲነቅሉት ያስመለክቷችሁ ማለት ነው። ጃሊ ካርታ ቤቱ ምናምን ሁሉ መረጃ ነገር አላት እና በመረጃው መሰረት ያጠፉት ነገር ካለ ቁጥኝ ነበር እያለች ነበረች። ግን ምንጮቹ አለስፈማሽም በማለት አሁን ደግሞ ቋን ባሱዚ ነው ይዞት እየወጡ ነው ማለት ነው። ለዚህ ፍትህ ይገባታል። የሚመለከተው አካል የሆነ ነገር ማድረግ አለበት እላለሁ። ወደ ቀጣይ ቪዲዮ እጅግ አሳሳቢና አስቸኳይ የሆነ ጥያቄ በውሳኔው መሰረት ይጸድቃል። ይቅር እውነት እርሶ አባት ጠባቂ የበጎች ጠባቂ ኖት ወይስ ተኩላ ኖት? ይሄንን ይመልሱልኝ። እየሰደበኝ ነው አባታችን እያሰደቡኝ ነው። እውነተኛና ትክክለኛ ጥያቄ ነው። ፍርዱን ለእናንተ ትቼዋለሁ። ልጆቹን አሳልፎ የሚሰጥ እውነት አባት ነው ተኩላ ነው? እስካሁን ድረስ የወሊሶ ማርያም ኦርቶዶክሳውያን ወጣቶችና ሁለት አባቶች የሰራችሁትን ማስረጃ አጥፉ፣ ሐሰተኛ ቪዲዮ እንዳሰራጫችሁ ተናገሩ በሚል በማስገደድ በአስተዳዳሪው በአባ አብርሃም ምክንያት እስካሁን ድረስ ያለ ፍትህ ታስረው ይገኛሉ። ፍትህ ለወሊሶ ማርያም ኦርቶዶክሳውያን ወጣቶችና ለአባቶቻችን እያላችሁ ኮሜንት ላይ ጻፉ። ድምጽ መሆን ከፈለጋችሁ ግን በምትችሉት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እና እንዲሁ ቪዲዮ በመስራት በጸሎትም አስቧቸው። እውነትም ተኩላ ላይ ስለወደቁ ያው ወሊሶ ማርያም ላይ እንግዲህ ከዚህ በፊት ልጆቹ ታስረው ነበር ማለት ነው። ለምን ከዚህ በፊት ቅርስ ነበር እዛ ላይ የተንቀሳቀሰ በጨለማ በሌሊት በየሰራው ቪዲዮ ነበር እና አሁን ላይ ደግሞ ልጆች ታስረዋል እና አሁንም ታስረው ነው ያሉት ማለት ነው። እስካሁን ምንም አይነት ፍትህ አልሰጣቸውም እና ደግሞ የሰራችሁት መረጃ የውሸት ነው እና የሰራችሁት ውሸት ነው ብላችሁ ድጋሚ ቪዲዮ ስሩና ያኙን መረጃ አጥፉ ብሎ ነው አባቶች
የወሊሶ ማርያም አባት አዲስ የተሾሙት ማለት ነው። እንደዛ እያሉ ልጆቹንም አሁን በስቃይ ላይ ነው የሚገኙት። እንግዲህ እነዚህ ልጆች ፍትህ ይገባቸዋል ያሉትም የነበረው ትክክለኛ ነገር ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ነው መሰለኝ። በቀጣይ ባሪፍ ቪዲዮ እስክንገናኝ ቸር ቆዩ።